ነበር ወንዶቻችን ሴቶችን በመደብደብ ሶስተኛ ወጣን ብዬ ማለት ነው ውርደት እኮ ነው ሰው እንዴት ሚስቱን በመደብደብ ሶስተኛ ይወጣል ሰው እንዴት ባለቤቱን በመደብደብ ሶስተኛ ይወጣል አላህ ምን ይለናል እንዴ ኢትዮጵያ የአማኞች ሀገር አይደለም የሚባለው አማኞንን እንዲህ ደብድብን ባናምን ኖሮ አንገታቸውን እንዲህ ልንነቅል ነበር እንዴ ምን ልናረግ ነበር ሶስተኛ ደብዳቢ በአለም የሚገርመው ነገር ደግሞ ወላሂ እኛው ራሳችን ከሌሎች ዜጎች ጋር ከተጣላን አፈር ነው የሚያበሉን እውነቱን እናወራ ከተባለ እንለፈው ያው ተከድነ ይብሰል አንዋረድ እና ምን ልላችሁ ፈልጌ ነው ውጭ ብንወጣ ምን እንደሚፈጠር ስለምናውቅ አናውራው እሱ ድብድብ የሚባለውን ነገር ጣውላ ላይ አለማቅረብ ሸሪዓችንን በጣም ነው የሚከላከለው ያንን በጣም ነው የሚከለክለው መደብደብ የሚለውን ሸሪዓችን ወላሂ በጣም ነው የሚከለክለው በጣም በተለይ አሁን ባልና ሚስት መሃል የተለመደው መደብደብ ሙሉ በሙሉ የተከለከለ ነው በሸሪዓችን አንዷ እኔ ጋር መጣ ከባሌ ጋር እንትን ብዬ ተጣልቼ ምናምን ነገር አለችኝና እሱ ላይ ደግሞ ሂሳብ እየተሳሰቡ ነበር ከሱ ጋር ተጣልታ ሊፋቱ ማለት ነው ሲተሳሰቡ 3000 ብር ይቀርበታል ትለኛለች 3000 ሪያል ይቀርበታል ትለኛለች የምን 3000 ሪያል የሚቀርበት 3000 ሪያልዋን ደግሞ እያለች ትቀጥላለች እሷ ለምንድን ነው 3000 ሪያል የሚቀርበት ለካ ባልየው ከሷ ጋር ተጣልቶ በቦክስ መጥቶ ሁለት ጥርስ አውልቆላታል ፊት ለፊት እሱን ያስገጠመችበት ነው እያሰበች ያለችው ወላሂ ደነገጥኩ ባል ሚስትን ከመደብደብ ብዛት ጥርስ እስከ ማውለቅ ስለዚህ በዚህ ደረጃ እንትን ማለት አላህን አለመፍራት ነው አላህ እሷን ያንተ ሚስት አድርጎ ሲያመጣት አንተም ደግሞ የሱ ባሪያ መሆንን አትርሳ እውነት ነው እሷ ያንተ ሚስት ናት ሜይቢ አንተ ከሷ በላይ አቅም ሊኖርህ ይችላል ጉልበት ሊኖርህ ይችላል እሷ ደግሞ አምላክ አላት አንተም ያንተም አምላክ የሆነው አምላክ ማለት ነው አላህ ፊት ስትሄድ አንድ በአንድ ትተሳሰባለህ ይሄን ወቅ ስለዚህ ከተግባባችሁ አብሮ መኖር ከበድ አይደል خلاص እንዴው ጥሩ ባልና ሚስት መሆን ከከበደን በተለይ መሐላችሁ ልጅ ካለ ብዙ መጥፎ ነገር እንዲፈጠር በር አትክፈቱ ጥሩ አይደለም በጣም ይጎዳል እናንተን አይደለም እናንተ ኖራችኋል እኔ ሁሌ ምራት አንድ ቃል አለችኝ እናንተ ፈልጋችሁ መርጣችሁ ነው የተጋባችሁት ልጃችሁ ግን ሳይመርጥ ነው የተወለደው ከናንተ ምንም ሳያውቅ ሳይመርጥ የተወለደ ልጅ እናንተ መርጣችሁ ያገባችሁት ሰዎች በእናንተ ድንበር ኃላፊነት በእናንተ ወንጀል ልጃችሁ ሌላ ዓለም ውስጥ አትክተቱት አታስፉት ክፍተቱን ተግባባን ስለዚህ ከሷ ጋር መኖር ከቻልክ ጥሩ ኑሮ አኑራት ማዓሌሽ የሚባለው ያው ጥሩ ኑሮ ማኖር ከከበደ ማዓሌሽ የሚባለው እንኳን መኖር አንድ ነው ግን ተዓዚብ ማድረግ መጨቃጨቅ መደባደብ ማለት አላስፈላጊ ነገሮችን እንትን ማለት አያስፈልግም ስለዚህ አሁን በዚህ ሁኔታ ነው ነገሮች እንትን የሚሉት ማለት ነው ኢማ በሰላም መኖር ካልተቻለ ደግሞ ፈኢምሳኩም ቢማዕሩፊን አው ተስሪሑን ቢኢሕሳን በሰላም መለያየት ስትገናኙ እኮ የግድ አብራችሁ መኖር አለባችሁ ብሎ የፈረደባችሁ እኮ የለም በቃ ተስማማችሁ ትኖራላችሁ አልተስማማችሁም ትለያያላችሁ አለቀ ምንም የሚካበድ ነገር የለም የሚጨበጨብ ነገር የለም አለቀ خلاص ስትለያዩ ደግሞ እኔ ብዙ ጊዜ የምለው እንትን አለኝ ብዙ ጊዜ ማለት ነው መለያየት ማለት መገዳደል ማለት አይደለም መለያየት የሚመጣ ከሆነ አላህ ይጠብቃችሁ መለያየት ማለት መገዳደል አይደለም حرام የሚሆነው በነገራችን ላይ መለያየት እኮ አይደለም حرام መለያየት እኮ حرام አይደለም حرام ግን እሷን መደብደቡ ነው ሸሪዓችን فضربوهن የሚለውስ አንድ ጥያቄ ይመጣል فضربوهن ምቷቸው የሚለውን ነገር ሸርሑን አንብበህበታል ተፍሲሩን አይተህበታል ዑለሞች ሲናገሩ ሰምተሃል በደንብ አድርገህ ቁርአናችን ማንም ከመሬት እየተነሳ የሚፈስረው አይደለም የሚተረጉመው አይደለም ተፍሲሮች አሉት
ወደ ተፍሲሩ ገብተህ ስትመለከት የምትመታው ምትኮ ለመጉዳት ሳይሆን ሁለት ጥርስ ለማውለቅ ሳይሆን ተግባባን ያለ ጥርስ ወላቃ አድርጎ ለማስቀረት ሳይሆን እሷ የምትመታው መቆጣትህን እንድታውቅ ነው። ለዚያውም ደግሞ ምንም በማይጎዳ ነገር ምንም በማይጎዳ በዱላ እኮ አይደለም የምትቀጣው በሲዋክ ነገር። በሲዋክ ማለት መስበር ነው እንዴ? መገንጠል ነው እንዴ? ጥርስ ወላቃ ማድረግ ነው እንዴ? አይደለም። አላህን ፍሩ። አንዳንድ ባልና ሚስት እኮ ሲደባደቡ ፊቷ አብጦ የአይኗ ከለር ተቀይሮ አፍንጫዋ ተሰብሮ ደም ፈሷት፣ ኧረ አላህን ፍሩ። ይህን ያህል አቅም ካላችሁ ሌላ ነገር ላይ አቅሙ ማዋል ነው። ሌላ ነገር ላይ ሚስት ላይ ሳይሆን ሌላ ብዙ ነገሮች አሉ አቅም የሚፈልጉ። ስለዚህ ወንድሞቼ እባካችሁ ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ እኮ ሚስቶቻችሁ ማለት እኮ አላህ Subhanahu Wa Ta'ala በእናንተ እጅ ስር ያደረገላችሁ ናቸው። ተጠንቀቋቸው፣ ጠብቋቸው። ፈስተውሱ ቢንኒሳኢ ኸይራን ያሉት ለነሱ ደግሞ ሲያጠፉ መልካም ምክር መስጠት፣ ሲያበላሹ መልካም ምክር መስጠት። ይሄን ነገር ተይ፣ ይሄን ነገር እንዲህ እናድርግ፣ ይሄን ነገር እንዲህ አድርጊ ብሎ መምከሩ ነው የሚሻለው እንጂ